ሰላም እንዴት ናችሁ ቤተሰቦች? ዛሬ ላይ ከሁሉም ነገር ረፍት እንድትወስዱ ነው ልነግራችሁና ላሳያችሁ የመጣሁት። ብዙ ጊዜ ካያችሁ ወየውን ነገር መስራት አለብን ማሳካት አለብን እንላለን። ከዛ ብዙ ኃላፊነት ይኖርብናል። ብቻ ብዙ ነገሮች አሉና ሁሌም ሩጫ ላይ ነው። ኢቭን አረፍን ስንል የምናርፈው ስልካችን ይዘን ነው። ወይ የሆነ ፊልም እያየን ነው፣ ወይ የሆነ ሶሻል ሚዲያ ላይ ያለ ቪዲዮ እያየን ነው። ብቻ ስቲል በቃ ኮንቲኒየስሊ የሆነ ነገር ካላረግን ጤነኛ ምንሆን አይመስለንም። እና ጤነኛ የሆን አሉን እንግዲህ እናንተ ጨርሱት። የሆንን አይመስለንም እና ከሱ እንዴት መውጣት እንደምትችሉ እና ሁሉም ነገር ትታችሁ ረፍ ብላችሁ ትውት አርጋችሁ እንዴት እንደምታሳቁ ልንገራችሁ። ሶ ፐርሰናሊ ዋን ቱ ዋን ኮቺንግ ከኔ ጋር የምትፈልጉ ሰዎች ሁሌም እንደምላችሁ ከስር ጻፉልኝ ሳይሆን ከስር ዲስክሪፕሽን ላይ ባለው ኮንታክት አውሩኝ። ከዛ በተጨማሪ ብጽፉልኝም አየዋለሁ። ከዛ ደግሞ ከዚህ ከምሰራቸው ቪዲዮዎች ላይ የምታገኟቸውን ነገሮች ከስር ጻፉልኝ፣ አነባችኋለሁ፣ እመልሳለሁ። ሶ ወደ ቪዲዮ እንገባለን ማለት ነው። ሶ ብዙ ጊዜ አንድ ጊዜ ቲክቶክ ላይ እና ሌላም ሶሻል ሚዲያዎች ላይ ሾርት ቪዲዮ ሰርች ፖስት አድርጌ ነበር እና ቪዲዮ ምን የሚል ነበር መሰላችሁ? ከማረፍና ከመስራት የቱ ነው ቅዱስ ሚል ነው። ከማረፍና ከመስራት የቱ ነው ቅዱስ የሚል ቪዲዮ ነበር እና ብዙ ሰው ምን ብሎ የመለሰ ይመስላችኋል? በቃ መስራት ነው ብሎ ነው የሚያስበው። ነገራችሁ መስራትም ማረፍም ቅዱስ ነው። ብዙ ጊዜ ከማረፍ ጋር ነገሮችን ካለማድረግ ጋር ማለት ቁጭ ማለት ሁሉ ነገር ትውት አድርጎ ቁጭ ማለት ፕሮዳክቲቭ አለመሆን፣ መጥፎ ሰው የሆናችሁ ራሱ ሊመስላችሁ ይችላል። ለምን አሁን ላይ ደጋግመን የምንሰማው ከልጅነትም ጀምሮ የተናገረን በቃ የሆነ ነገር ማድረግ እንዳለብን ነው። ሁሌ የሆነ ማድረግ ላይ ነን። ብዙ ጊዜ ደግሞ ነገሮች ማይሆኑት ለብዙ ሰዎች ለዛ ነው። እኔ ረዥም ጊዜ በፊት ላይ 24 ሰዓት እሰራለሁ፣ ብዙ ነገር አደርጋለሁ። እየሰራው ካልሆነ እንኳን እያነበብኩ ነው፣ ቪዲዮ እያየው ነው። ኮንቲኒየስሊ ግን ከነቃባችሁ ሰዓት ጀምሮ በቃ የሆነ ነገር ለማድረግ እየሞከርኩ ነው። የሆነ ነገር ካላረኩኝ እና ቁጭ ብዬ ከሆነ ምንም እያረኩ ካልሆነ ሰላም አይሰማኝም። እና ይሄ ጤነኛ አይደለም። ማወቅ ያለባችሁ ነገር ይሄ ማለት በቃ ኮንቲኒየስሊ እንትን ውስጥ ነው ያለ ነው፣ የሆነ ነገር ማድረግ ውስጥ። ማድረግ ላይ ደግሞ ስንሆን የለኝም እያለን ነው፣ አላገኝም እያለን ነው፣ እኔና የምፈልገው ነገር እንለያያለን እያለን ነው። እሱን ማወቅ አለባችሁ። ከዚህ በፊትም እንደነገርኳችሁ አሁን ይህን ሁሉ ሳውራ ደግሞ መስራት መጥፎ ነው እያልኳችሁ አይደለም። እሺ፣ ግን ለምሳሌ ካያችሁ ይዘራል፣ ዘር ይዘራና ከዛ እንዲያድግ የሚተውበት ጊዜ አለ። ሰው ስፖርት ሰራላችሁ፣ ስፖርት ሰሩና ማረፍ አለባችሁ። ለምን ካላችሁ የሰራችሁት ስፖርት መስሎቻችሁን ብሬክዳውን ያደርጋል፣ ይሰባብራል። ከዛ አዲስ መስል ለመገንባት ረፍት ያስፈልጓል። አዳምና ሔዋን የምታውቁም ከሆነ ታሪኩን ማለት ነው፣ መጽሐፍ ቅዱስ ላይ ያለውን ታሪክ እንግዲህ ሔዋን ስትፈጠር አዳም ቆንጆ እንቅልፍ ላይ ነበር። ብቻ ሀሳቤ ብዙ ነገሮች ካያችሁ ምንድነው በቃ አናርፍም። እንዘራና ደግሞ እንጎረጉራለን ማለት ለምሳሌ ዘርታችሁ ገበሬ ናችሁ ብላችሁ አስቡ። ዘርታችሁ ከዛ በየቀኑ እየሄዳችሁ ስጎረጉሩ ማለት ነው የዘራችሁትን ዘር። አስቡት እንዴት እንደሚሆን ማለት አበላሹታላችሁ። እና ማወቅ ያለባችሁ ነገር ይሄንን ቃል ውሰዱት። ሌት ጎ ኤንድ ሌት ጋድ። ትውት አድርጋችሁ ፈጣሪ እንዲያደርግ መፍቀድ አለባችሁ። የእኛ ኃላፊነት ከዚህ በፊት ማውርተናል መሆን ነው። ስትሆኑ ማድረግ ያለባችሁ ነገሮች አሉ፣ ታደርጋላችሁ። ከዛ ግን you have to take time off ማለት ነው ከምንም ነገር። እኔ ረዥም ጊዜ ማስቸግረው የነበረው በእርግጠኝነት ፈጣሪን ማስቸግረው አስባለሁ። ከዛ ደግሞ ማድረግ ያለብኝን ማድረጋለሁ። ከዛ አላርፍም። የታለ እላለሁ ማለት ውጤቱ የታለ በቃ ሁሌም የሆነ ነገር ላይ ነኝ ማለት ነው። ማለት ብሬክ አልወስድም እና እንድታደርጉት ነግራችሁ። ከዛ ደግሞ ለምሳሌ ማድረግ ያለባችሁን ነገር ለማድረግም እየተቸገራችሁ ከሆነ ኮንስታንትሊ የሆነ ነገር ሶሻል ሚዲያ እያያችሁ ምናምን በቃ ከዛ ውስጥ መውጣት ያቃታችሁ ማድረግ አለብኝ ብላችሁ ያሰባችሁትን ነገር ማድረግ ማትችሉ ይመስላችሁ። ለምንድን ነው? በቃ ኮንቲኒየስሊ ይሄን ጭንቅላታችሁ ከተነሳችሁ ጀምሮ ወይ ሰው እያወራችሁ ነው፣ ወይ ሶሻል ሚዲያ ላይ ናችሁ፣ ወይ ፊልም እያያችሁ ነው። ብቻ የሆነ ሩጫ ላይ ናችሁ። ቆም ብትሉ 10 ደቂቃ ሊሆን ይችላል፣ 5 ደቂቃ ሊሆን ይችላል። ስልካችሁን ትታችሁ ሰው የሌለበት ዞር በሉ፣ ወይ ደግሞ ወክ አድርጉ ብቻችሁን፣ ስልካችሁን አስቀምጣችሁ ማለት ነው። ብቻ ግን you have to take rest ማረፍ አለባችሁ።
እና እንደውም ይሄን ቪዲዮ እንግዲህ ያያችሁበት ባላችሁበት ሰዓት ላይ ጨርሱና ከፈለጋችሁ እዚሁ ጋር አቋርጣችሁ ትውት አድርጉት ሁሉንም ነገር። አውቃድ ወርቆ ነበር ነፋስ። ሁሉንም ነገር ትውት አድርጉት። አንዴ ምን ይፈጠራል? ምንም አይፈጠርም። እስከዛሬም እኮ እየኖራችሁ ያላችሁት በጣም ስለቻላችሁ እንዳይመስላችሁ። እስከዛሬም እየኖርን ያለ ነው፣ እየተደረገልን ነው። ህይወት ላይ የምናደርገው ሳይሆን የምንሆነው ነገር ነው ያለው። ህይወት ላይ ኢቭን የምናደርገው ሳይሆን መተው ያለብን ብዙ ነገር ነው ያለው። ብዙ ነገሮችን ብንተው ካያችሁ፣ ለምሳሌ ከባድ ነገሮች ሁሉ ይሰምጣሉ፣ ቀላል ነገሮች ደግሞ ይንሳፈፋሉ። እኔና እናንተ የምንፈልገውን እያገኘን ካልሆነ እያገኘን ያልሆነው በጣም ብዙ ነገር ለማድረግ እየሞከርን ብዙ ነገር ለመሆን እየሞከርን ስለሆነ ነው። ማድረግ ያለብን ግን ቀላሉ ነገር ምን መሰላችሁ? መተው ያለብንን ነገር እያወቅን መተው ነው። አንዱ ደግሞ ልቅቅ እንድናደርግ እንድንተው የሚያደርገን ነገር ምንድን ነው? አረፍ ማለት ነው። 5 ደቂቃ ወሰዱ፣ 10 ደቂቃ ወሰዱ። ከቻላችሁ ማታ ከሆነ ይህን የምታዩት በቃ ስልካችሁንም አጥፉ፣ ሁሉ ነገር ተዉት። የፈለገ ብዙ ነገር ሊያሳስባችሁ ይችላል፣ የሚያሳስብ ነገር ሊኖረባችሁ ይችላል። ግን ትውት አድርጉትና ሲተኙ ባተኙ እንኳን በቃ ስልካችሁን አስቀምጣችሁ ቁጭ በሉ። ጣራ ማየት ካለባችሁ እዩ። ማለት ምንም እያደረጋችሁ ካልሆነ መጥፎ ሰው የሆናችሁ እንዳይመስላችሁ፣ ሊመስላችሁ ስለሚችል ነው። እሺ ማይቻል እናንተ አሁን ይሄኔ ቁጭ ማለት ምንም ነገር አለማድረግ መጥፎ ነገር ሊመስላችሁ ይችላል። ቁጭ ማለት ምንም ነገር አለማድረግ ሰውን ቢያያችሁ እንዴ ምን ሆነ ነው ሊላችሁ ይችላል። ለምን? የለመድነው ነው የተማርነው ሁሌ የሆነ ነገር ማድረግ እንዳለብን ነው። ይሄ ምን ያደርገናል መሰላችሁ? ከራሳችን ዲስትራክት ያደርገናል። ማን እንደሆነን አናቅም። ሁሌም ሩጫ ላይ ስንሆን፣ ሁሌም እንቅስቃሴ ላይ ስንሆን ግን የእረፍት ጊዜ ይኖራችሁ እረፍትን እየተለማመዳችሁ ከሆነ የተንቀሳቀሳችሁ ራሱ የምታርፍ ሰው ትሆናላችሁ። ስራ እየሰራችሁ ግን ካልም ናችሁ። ስራ እየሰራችሁ የተረጋጋችሁ ናችሁ። ብቻ ምንም ነገር ላይ ካልም የተረጋጋችሁ የለቀቃችሁ ትሆናላችሁ። መልቀቅ መተው ስላችሁ አንደኛው ፊዚካሊ የምታደርጉትን ነገር ነው። በትልቁ ግን ምንድነው መሰላችሁ? ይሄ ውስጣችሁ ይላቀቅ። ትውት ታደርጉት ነገሮች ማድረግ አለብኝ መሆን አለብኝ እንዲህ መሆን አለበት እያላችሁ ያላችሁት ነገር ሁሉ ተውት። ካያችሁ ዛፎች ንፋስ ይመጣል። ንፋስ ሲመጣ አይታገሉም። ንፋሱን ወደኋላ ነው የሚሉት፣ ወደ ንፋሱ ማለት ነው። ቢታገሉ ይሰበራሉ። እኛ ትግል ላይ ነን እና አሁን ቴክ ብሬክ እያልኳችሁ የዘራችሁትን እንኳን እንዲታጨድ እራሳችሁ ላይ ይሄ የምታደርጉት ነገር ላይ አትተማመኑ። እናንተ ከሆናችሁ አለመሆን አይችልም። እንዴት ራሱን ይሄ ምን የሚባለው ይገልጣል፣ ይከናወናል ማለት ነው። ብቻ ትልቁ መልእክት ምንድነው? ዛሬ እረፍት ውሰዱ። ለራሳችሁ አለቃ ላይ ሰጣችሁ ይችላል፣ ቤተሰብ ላይ ሰጣችሁ ይችላል፣ ጓደኛ፣ ፍቅረኛ፣ ማንም አይሰጣችሁ። ለራሳችሁ ግን እረፍት ውሰዱ፣ ፍቀዱለት። ማረፍ ኃጢአት አይደለም። ማረፍ ስንፍና አይደለም። ማረፍ መጥፎነት አይደለም። ማረፍ እንደውም ቅዱስ ነው። ስለዚህ እንደዛ ስታደርጉ እንደነገርኳችሁ ነው፣ ብዙ ነገር ይገለጥላችኋል። በእርግጠኝነት ኢነርጂያችሁ ይሞላል። እንዲሞላን ብላችሁ አይደለም። እሺ በቃ ተውት። እስቲ እረፉ ስላችሁ ትውት ማድረግ ለራሳችሁ ፍቀዱለትና ትውት አድርጉ። በጭንቅላታችሁ በእጃችሁ የምታደርጉትን ነገር ሁሉ ትውት አድርጉት። የዛሬ መልእክቴ ነው። እንድታርፉ ነው የመጣሁላችሁ፣ ላሳርፋችሁ ነው የመጣሁት። ስታርፉ ታዩታላችሁ። ነገሮች በራሳቸው ሲሆኑ ታያላችሁ። እስከዛሬም እያረጋችሁ ሳይሆን እየሆነላችሁ እንደሆነ ታውቃላችሁ። ህይወት እያደረግናት ምናረገው ምናሳካው ይብን አይደለም፣ የሚሆንልን ነገር ነው ያለው። ግን እንዲሆንልን ደግሞ እኛ መተው ያለብን ነገር አለ። መተው ያለብንን ደግሞ ለማወቅ አንዱ እርፍ በሉ። ስታርፉ ብዙ በራሳችሁ ጭንቅላት ምክንያት እየያዛችሁ ያላችሁት እንዳይሆን ማለት ነው። ራሳችሁንም ህይወትም እንዳትሰጣችሁ ፈጣሪም እንዳይሰጣችሁ እየገደባችሁ ያላችሁትን ነገር ታያላችሁ። እና ብዙ ሰው እየሮጠ ነው፣ ብዙ ሰው ያመሻል፣ ብዙ ሰው ስልኩ ላይ ነው፣ ብዙ ሰው ሩጫ ላይ ነው፣ ብዙ ሰው እረፍት አይወስድም። እስቲ እናንተ እረፍት ውሰዱና ለራሳችሁ፣ ለሰው ልታወሩት አይደለም፣ ማረፍ አለብኝ እንድትሉ አይደለም፣ ለራሳችሁ ነው። እዚህ ጋር ማስተምራችሁ ነገሮች፣ ሼር ማድረጋችሁ ነገሮች ለሰው እንደዚህ ማድረግ አለብህ እንዲሁን ወይ እንድትከራከሩ ነው አይደለም። ለራሳችሁ ኑሩት፣ ለራሳችሁ ሁኑት። እናንተ ሳታወሩ ውስጣችሁ ያለው ማንነት ያወራል። እናንተ ሳታወሩ እናንተ ያላችሁበት ሌቭል ይናገራል። ስለዚህ ይሄን አድርጉ ነው የምላችሁ። ይመቻችሁ። ያገኛችሁትን ነገር ኮሜንት ላይ መጻፍ እንዳትረሱ። እሱን አድርጉ። አርፍ። ይመቻችሁ። እኔም አረፍ ልበል።